ይሄኛው ደግሞ ዳቦ ያለ መጠን ተልቋል። ቆይ የሰፊውን ሕዝብ ሆድ ለማስፋት ነው? መልስልኛ ይልና በባለቤቱ ላይ ይደነፋል። ከዚያም ቀዝቀዝ ባለ ድምፅ ለማንኛውም በዚህ መደዳ ያሉ ዳቦዎች መጠናቸው አጠራጣሪ ስለሆነ በኤግዚቢት መልክኛ ዘንድ ይቆያሉ ይልና በቅርጫት ሞልቶ መኪናው ላይ ያስጭናቸዋል። በማግስቱ ቅርጫቱ ብቻውን ይመለሳል። ይህ ሰውዬ የተባረረበት ምክንያት እንደሚከተለው ነው። በስልጣን ላይ ያለ 2 ጎረምሳ ልጆቹን በስሩ ይሾማቸዋል። የመስሪያ ቤቱ ገምጋሚ ኮሚቴ ለምን እንደዚያ እንዳደረገ ሲጠይቀው አንደኛው ልጄ በየምግብ ቤቱ እየዞረ የምግቡን ጣዕምና ጤንነት የሚያረጋግጥ ቀማሽ ነው፣ ሁለተኛው ቀማሹ የተመረዘ ምግብ በልቶ ሲወድቅ አዝሎ ሆስፒታል የሚያደርስ ነው ብሎ መለሰ። በሁለተኛው መስመር በሚገኘው ወንበር ላይ አንድ መነጽራም ወጣት ጸጉሩን እንደ ነጠላ እየቋጨ ከፊት ለፊቱ ከተቀመጠው ጀርመናዊ ጋር ያወራል። ወጣቱ የተለያዩ አዲስ ሳይንሳዊ የፈጠራ ግኝቶችን ለዓለም ለማበርከት እንዳቀደና እቅዱንም ለማሳካት የገንዘብ ድጋፍ እንደሚያስፈልገው ለጀርመኑ እየገለጸለት ነበር። ባጠገቡ ትሪ ይየሳልፍ I am brilliant but a poor inventor ሲል ሰማሁት። ስመለስ በሚኖርበት ደሳሳ ጎጆ ውስጥ ያሉትን ዕቃዎች ሲዘረዝር አገኘሁት። I have got only a laboratory, a small bed and a chair እያለ ሲናዘዝ What about a table? አለው ጀርመኑ። Well, I have a periodic table, sir. በአንድ ወርሃዊ መጽሔት ፓተንት በሚል አምዱ ስር የዚህን መነጽራም ወጣት ታሪክ ታትሞ እንዳነበብኩት ትዝ ይለኛል። ይህ ወጣት መንፈሳዊ መዝሙር ብቻ የሚጫወት ቴፕ ሪከርደር ከመፈልሰፉም በላይ በጄኔሬተሮች ላይ በሚገጠም ድምፅ ማዳፈኛ ወይም ሳይለንሰር ለመፈልሰፍም ተሰናድቷል። አገራችን በሳይንስና ቴክኖሎጂ ገና ወጣኔ ናት። ይህን ለማስረዳት አንድ ምሳሌ ልጥቀስ። ከጥቂት ቀናት በፊት ሬዲዮ ሳዳምጥ በእንግድነት የቀረበ የላውንደሪ ባለቤት በመብራት ኃይል እጥረት ምክንያት በቅርቡ በፀሐይ ቴክኖሎጂ በመታገዝ ሥራችንን እንቀጥላለን ሲል ተናገረ። ጋዜጠኛውም በፀሐይ ቴክኖሎጂ በመታገዝ የምትሰሩት እንዴት ነው ብሎ ቢጠይቀው አጥበን ፀሐይ ላይ እናሰጣለን ማለቴ ነው ብሎ መለሰ። እንዲህ ባለው ሳይንስና ቴክኖሎጂ እንደ ቀንዳም ፈረስ ተረት በሆነበት አገር ይሄ መነጽራም ወጣት ሊታገዝ ይገባው ነበር። ግን ከወሬ በስተቀር ማንም ሊተባበረው አልፈቀደም። ለምሳሌ አሁን ደግሞ ቆይ አባቴ የነገረኝ ወሬ እንዲህ ይላል። መነጽራም ወጣት አገር ቤት እያለ በመጸዳጃ ሳህኖች ላይ የሚገጠም ኮምፒውተር ፈልስፎ ነበር። ኮምፒውተሩ በሚሞከርበት ቀን የውጭና የአገር ውስጥ የሳይንስና ቴክኖሎጂ ባለሙያዎች በተገኙበት ወጣቱ መጸዳጃው ሳህን ላይ ተቀምጦ ከተጸዳዳ በኋላ ዲሊት የሚለውን ክሊክ ሲያደርግ መጸዳጃ ሳህኑ ላይ የነበረው ፍግ እልም ብሎ ጠፋ። ወዲያው ፐርፊውም የሚለው ላይ ክሊክ ሲያደርግ መጸዳጃ ክፍሉ በከርቤና በሉባንጃ መዓዛ ተሞላ። ከዚያ በቦታው የነበሩ ታዛቢዎች ክንብነባቸውን አውልቀው ክፍሉን በጭብጨባ አናጉት። በጭብጨባው የተደናገረው ወጣት በስህተት አንዱ የሚለውን ክሊክ ሲያደርገው ያለፈው ትውልድ የተጸዳዳው ሳይቀር ወጥቶ አካባቢውን አጥለቀለቀው። መነጽራም ወጣት በዚህ የተነሳ አካባቢውን በመበከል ተከሶ የ2 ዓመት እስራት ተፈርዶበት ለ4 ዓመት ዘብጥያ ወረደ። 2 ዓመት ተፈርዶበት እንዴት 4 ዓመት ይታሰራል ብዬ ጠይቄው ነበር ታሪኩን የነገረኝን አባተ። የሰጠኝ መልስ የሚከተለው ነው። መነጽራም ወጣት የኖርበት በነበረችው ክልል ውስጥ የትት ብሔርና የግግ ብሔር ተዳብለው ይኖራሉ።
የፌዴራሊዝም ስርዓት በሰጣቸው መብት መሰረት የራሳቸው ፍርድ ቤትና የራሳቸው ወህኒ ቤት አቋቁመው ነበር። የትትህ ብሔር ፍርድ ቤት መነጽራሙን ወጣት 2 ዓመት ሲፈርድበት፣ የግግ ብሔር ፍርድ ቤት ከተጎራባቹ ብሔር ጋር ያለውን እኩልነት ለማስከበር ወጣቱን አስመጥቶ ሌላ 2 ዓመት ፈረደበት። በኋላ መነጽራሙ ወጣት አንድ ቀን ካፌው ውስጥ ሞተ። በሞቱ ዋዜማ ሞቱን የሚተነብይ ህልም አይቼ ስለነበር ከሥራ ቀረው። ህልሙ እንዲህ ነው። የጥራት ደረጃ ተቆጣጣሪ የነበረው ሰውዬ በካፌያችን በር ላይ ቆሞ የተስተናጋጁን ልብስ እያየ ያስገባል። ብዙ ተስተናጋጆች ልብሳቸውን እንደመታወቂያ እያሳዩ ይገባሉ። ድንገት መነጽራሙ ወጣት ሰልቫጅ ካፖርት ለብሶ ይመጣል። የጥራት ደረጃ ተቆጣጣሪው ሰልቫጅ ለብሰው ወደዚህ መግባት አትችልም ብሎ ይከለክለዋል። ወጣቱ ግን አሻፈረኝ ብሎ በመታገል የጥራት ደረጃ ተቆጣጣሪውን ከካፌው መዝጊያ ጋር ደርቦ ይዞት ወደ ውስጥ ይገባል። ከህልሜ ስነቃ ሰልቫጅ የሞት ልብስ ስለሆነ ወጣቱ እንደሚሞት ተገነዘቡ። እኔም በሞቱ ላለመግባት ወይም ገዳዩ ላለመሆን ወደ ካፌው ሳልሄድ ቀረው። አባተ በነፍሰ ገዳይነት ተጠርጥሮ ወደ ፖሊስ ጣቢያ መሄዱንም ሰማሁ። ምን ደረሰበት? ከመርማሪው ፖሊስ ጋር ያደረገውን ምልልስ እንደሚከተለው አቀርባለሁ። አባተ በወረዳ ምንትስ ፖሊስ ጣቢያ ከመርማሪው ፊት ለፊት ቁጭ ብሏል። መርማሪው ከፊቱ ያለውን መዝገብ ሲያገላብጥ ከቆየ በኋላ አቶ አባተ ቤተሰብ አለህ ብሎ ጠየቀ። አለኝ፣ ማስረጃ ካስፈለገ አለና አባተ ከኪሱ ውስጥ አሮጌ አልበም አውጥቶ የመጀመሪያውን ገጽ ገልጦ ከግራ ወደ ቀኝ ይቺ ሚስቴ ናት፣ ይሄ ልጄ ነው፣ ይሄ ደግሞ አባቴ ነው፣ ይሄ ደግሞ ባዶ ቦታ ነው እያለ ሊቀጥል ሲል ፖሊሱ ልጁ ቁጭ አባትህን ይመስላል ብሎ አቋረጠው። ቢመስልም አይገርመኝም። እኔ ለሥራ ወጣ ስል ጠብቆ አባቴኛ ቤት ይመጣ እንደነበር ደርሼበታለሁ። አስተናጋጅ ከመሆነ በፊት ምን ትሰራ ነበር? ከብት አድልቤ ሸጥ ነበር ጌታዬ። እንደሚያውቁት በአገራችን የክርስቲያንና የሙስሊም ስጋ ቤት ብሎ መለየት የተለመደ ነው። እኔም ልዩነቱን ለምን ከበሬው አንጀምረውም በማለት የክርስቲያንና የሙስሊም በሬ እሸጥ ነበር። የክርስቲያንና የሙስሊም በሬ ልዩነቱ ምንድነው? የክርስቲያኑ በሬ ቆዳው ላይ መስቀል ይነቀሳል ጌታዬ። ከከብት አድላቢነት ወደ አስተናጋጅነት ያደረከው ሽግግር እንዴት ነው? ትንሽ እንደው አልተራራቀም አለው ፖሊሱ። እንደኔ አልተራራቀም። ያው ከከብት አድላቢነት ወደ ሰው አድላቢነት ነው የተሸጋገርኩት። ከዚህ ማኮብኮቢያ በኋላ ፖሊሱ በቀጥታ ወደ ምርመራው ገባ። ከሟች ጋር የነበራችሁን ግንኙነት ብትገልጽልኝ። ሟቹ በሕይወት በነበረበት ጊዜ የነበረን ግንኙነት ያስተናጋጅና የተስተናጋጅ ነው። ሟች በሞተበት ቀን የነበረውን ሁኔታ ትገልጽልኛለህ? ወደ ካፌያችን መጥቶ ውሃ አዘዘ፣ አቀረብኩለት። ባጠገቡ ተቀምጠው ሻይ ሲጠጡ የነበሩ ሰዎች እንደነገሩኝ ወዲያው ከኪሱ ብዙ ክኒናዎችን አውጥቶ ባቀረብኩለት ውሃ ያወራረደው አጣቸው። አየቀን ጎደሎ ምነው ውሃውንም እንደ ክኒኑ ከቤቱ ይዞት በመጣ ኖሮ። በጊዜው በሟች ፊት ላይ የተስፋ መቁረጥ ስሜት አንብበሃል? ንባብ ላይ ያን ያህል ነው ጌታዬ። አልገባህም አባባሌ። ስትመለከተው ተስፋ ቆርጧል ብለህ ገምተህ ነበር? መቼስ በርገር በሚቀረጠፍበት ኮካኮላ እንደ ውሃ በሚፈስበት ካፌ ውስጥ አንድ ሰው የቧንቧ ውሃ ብቻ ካዘዘ ያው ተስፋ ቢቆርጥ ነው። ግን እንደው መልሶ እጁን ቦርሳው ውስጥ ሲከት ሳይ የምሳ ዕቃ ሊያወጣ ነው ብዬ ተዘናጋው። ከዚያ ልቤን ሲያወልቀው ለነበረ አስተናጋጅ ስቲኪን ያድርሼ ስመለስ ያ ወጣት ወንበሩ ላይ ዘፍ ብሎ ተኝቷል።
አይ ሚስኪን ይሄን እኮ ሮንዳ አድሮ ይሆናል ብዬ ቸላልኩት። እኔም የመጀመሪያ እርዳታ አላደረክለትም? አድርጌለታለሁ። ኧረ ታኝቷል ብዬ ስላሰብኩ ዘፈኑን ቀነስኩለት። በተጨማሪም አንገቱ ወደ ወንበሩ መደገፊያ ቀናሁት። በእኔ ቤት እኮ በስነ ስርዓት ማስተኛቴ ነበር። ለካጀሬ በስነ ስርዓት እየሞተ ኖሯል። ሟች ከመሞቱ በፊት የተናገረው ነገር አለ? ያው መቼስ ሰው ሲኖር መናገሩ መች ይቀራል። ከመሞቱ ጥቂት ደቂቃዎች በፊት የተናገረው ነገር አለ ወይ? ኧረ የለም። ባይሆን ከጎኑ የተቀመጠ ተስተናጋጅ ተናግሯል። ፖሊሱ በረጅሙ ተንፍሶ ወደ ወንበሩ መደገፊያ ተንጋሎ ሲያስብ ከቆየ በኋላ አቶ አባተ፣ ለማንኛውም ሟች ለነገይቱ ኢትዮጵያ ብዙ ምርምሮችን ያበረክታል ተብሎ የታሰበ ወጣት ነበር። ምን ያደርጋል፣ ብዙ የእንቅልፍ ክኒኖችን በመውሰድ ራሱን አጥቷል ብሎ በረጅሙ ተነፈሰ። አባተ አንገቱን ደፍቶ ትንሽ ካሰበ በኋላ ከናንተ ባላውቅም ብሎ ጀመረ። ሟች የዋጠው የእንቅልፍ ክኒን ከሆነ ጊዜው ይርዘም እንጂ ያው መንቃቱ አይቀርም። ቆርጦ እስኪታወቅ ድረስ መንግስት መቅበሩን ትቶ በወዶ ገባ ዘበኛ ቢያስጠብቁ ይበጃል ባይ ነኝ። መርማሪው ፖሊስ አባተን በንቀት ለጥቂት ደቂቃ ካተኮረበት በኋላ መሄድ እንደሚችል ገለጸለት። አባተ መሄድ ሲገባው አላስፈላጊ ጥያቄ አመጣ። ጌታዬ፣ ለመሆኑ በምን አበሳይ ነው ፖሊሶች ቤቴን እንዲፈትሹ የተደረገው? ቆይ ቤት በመፈተሹ የተጎዳው ነገር አለ ፖሊሱ። አረ እንደው መጎዳቱንስ አልተጎዳውም። እንዲያውም ፖሊሶቹ ቤቴን በጣም ከመፈተሻቸው የተነሳ ለ10 ዓመት ያህል ፈልጌ ያጣሁትን የልደት ካርዴን አገኙልኝ። ብቻ እንደው ግን ከሕግ አንጻር ፍተሻው አግባብነት አለው ወይ ለማለት ነው። አንድ ሰው ራሱን ለማጥፋት በሚዘጋጅበት ወቅት ተባባሪ ሆነሃል በሚል ተጠርጥረህ ነበር። እንዴት አድርጌ ነው የተባበርኩት? አባተ ጮኸ። ውሃ ጠየቀኝ፣ ውሃ መጣሁለት። መቼም ገመድ በትሪ አላቀረብኩለትም። ሰው ለመሞት ከተዘጋጀ የሚተባበረው ያው ቀኑ ነው። አይ ጌታዬ፣ እንዴ መቼስ በዚህ ዘመን ራስን ለመግደል የሚያበቃ ብዙ ነገር አለ። በዘመድ ተስፋ ያጣ ሰው በገመድ ተስፋ ቢያደርግ አይገርመኝም። ያም ሆኖ ግን እንዲህ አይነቱ ሰው ሲገጥመኝ ልቡ እስኪጠፋ እመክረዋለሁ። አሁን አንድ ባልንጀራዬ ባለፈው ራሱን ለመግደል የባቡር ሐዲድ ላይ በጀርባው ተኛ። የምድር ባቡር ብልሽት ስለገጠመው ሥራ ካቋረጠ ዘመን የለውም፣ ምንም አይጠቅምህም፣ ተነስ ብዬ በመክረው እምቢ፣ እስቲ ጠገን ድረስም ቢሆን እጠብቃለሁ ብሎ ድርቅ አለ። ለካስ ቀኑ ደርሷል። አመሻሽ ላይ ከወፍጮ ቤት የሚመለሱ አህዮች ሐዲዱን ሲያቋርጡ ረግጠው ገደሉት። እንደው ለወሬ የቸገረ ነገር ነው። አድማጮቻችን ለሀበሻ ሬዲዮ አስተያየት ለመስጠት ድርጅቶን ለማስተዋወቅ የዕለቱ ስፖንሰር ለመሆን ለምትፈልጉ ሁሉ በስልክ ቁጥር 3147746867 20972952272 ወይም ላይቭ ቅዳሜ ከ12 ሰዓት እስከ 2 ሰዓት በሴንትራል ሰዓት አቆጣጠር በስልክ ቁጥር 9046252087 ይደውሉ። በተጨማሪ በኢሜይል radiohabasha@gmail.com በፌስቡክ www.facebook.com/habasha ያገኙናል። የhabasha ሬዲዮ